የችግር ተጋሪ ይባላል። ሰሞኑን አንድ ወሬ እየተወራ ነው። እሱም በጎች በረኛቸው ተበሉ የሚል ነው። እኔም ግራ ገብቶኝ ጓዴን ላማክረው ሄድኩኝ። ስማኝማ ጓዴ፣ ስለ ሰሞኑ እስኪ ንገረኛ። ጓዴ ቅልም አድርጎ ለማይችል እረኛ በጎች ጠብቅ ማለት ሀብት በቃኝ ብሎ ባውሬ እንደማስበላት። እኔን የሚገርመኝ የበጎች ጅልነት፣ ግጦሽ አለ ብሎ ሾው በሞላበት ቀየው ሰላም ብለው እንደወጡ መቅረት። እረኛውን አምነው ባውሬ ከመበላት ይሻላቸው ነበር ለብቻ መገራት ስለኝ ጓዴ። እኔም እንዲህ አልኩት፣ ያንን ጅል እረኛ አንድ ቀን አግኝቼው በበጎች ሁኔታ እንዲሁ ብጠይቀው ምንም መልስ አልሰጠኝ። እረኛው ራሱ ችግሩን አያውቀው። ካፌ ቅልም አርቆ ጓዴም እንዲህ አለኝ፣ እኔ እንደማስበው ከበጎች ጠባቂ ችግር አለ አንዳንዴ ነው። በጎች የሚበሉት ባውሬ ብቻ አይደለም። ሲያዩት አውሬ መስሎ ባውሬ የተመሰለ ከመሃል የበግ አውሬም አለ። በጣም ያሳዝናል ጓዴ። በግ ሆኖ በግ መብላት ምን አይነት ክፋት ነው! ምን አይነት ቂልነት! ጎረቤት ላይ ሆኖ በትኩረት ላያቸው አንጀት ይበላሉ በጎች ራሳቸው። አስማምቶ ቢጠብቅ ምን አለ እረኛቸው፣ ባይፈናቀሉ በንገዛ ሳራቸው። ከዛም ጎረቤቶች ከጎናችን ሲያወሩ ላይችልበት ነገር በጎችን ላይጠብቅ የሻላው ነበረ እረኝነት ቢለቅ ሲል አንዱ ሽማግሌ። በጎችን ሳያቸው በጎች ራሳቸው ሚስጥሩን አውቀውት በረኛቸው ሆኗል የሚበረግሉት ብዬ ብገምትም ግጦሽ ከልክሏቸው ወንዙን በሸዋ አጥሮ አጠጡ ብሏቸው በረሃብ በጥማት መሰቃየታቸው ግን ስህተት ነበርኩኝ። ነፋሱን ጠጥተው ማደር ነው ስራቸው። ነገሩ ሲገባኝ ጠለቅ ብዬ ሳየው የበጎች ጠባቂ አውሬ ነው እረኛው። የበጎቹ ጌታስ ምንድነው ዝም አለ? በጎቹ ሲበሉ ያላየ መሰለ። አይቀይሩት ነገር ቆይ ምንስ ይደረግ? ከበጎቹ መሃል እኔ ነኝ አንዱ